እግዚአብሔርም የሚወደው ፈጣሪያችን አምላካችንም የሚወደው መንግስትም የሚወደው ትውልድም የሚወደው ሰማይ ምድሩም እንስሳትም ጭምር የሚወዱት ነገር የሰራተኛ መዋረድ ዝቅ ማለት ይመለከተናል። የቆሸሸ ሲለብስ ይመለከተናል። ሲቸገር ይመለከተናል። ስሜቱ ሲቀያየር ይመለከተናል። ዘመድ ፍለጋ በየጥሻው አንዞርም። የሆነ ጎሳና ብሔር ፍለጋ በየጥሻው አንዞርም። አሊያም ይሄ ሙስና ወይም ጉቦ የሚባል ነገር መቀበል በህሊናችን አይመጣም። ሰው ስልጣን ሲያገኝ ገንዘብ ሲያገኝ ማንነቱ ይገለጣልና ስሜታቸውን የመረዳትና ችግራቸውን የመጋራት ኃይልና ብቃት እናዳብራለን። ወጥ ማንነት ይኖረናል። ክፋት የሚባል ተንኮል የሚባል ንዴት የሚባል ብስጭት የሚባል በህይወታችን አይመጡም። ቻው እንላቸዋለን። አንድን አትክልት ውሃ ጠጥታችሁ የአትክልት ሲያድግ ምን ያህል ውስጣችሁ ደስታ እንደሚሰማው ኢማጂን። የትኛውም ወቅት የሚስማማ ቴክኖሎጂ መፈብረክ፣ አዲስ ሀሳቦችን ማመንጨት ወኔ ይጠይቃል። አፍተሮል ግን ህሊናው ሰላም የለውም፣ ጤንነት አይኖረውም። እንዲሁ የሰው ደም እንዳስጨነቀው ነው የሚኖረውና እሰራለሁ ብዬ ነበረ ታመምኩ እኮ እኔማ በቃ ምን ተስፋ አለኝ ምናምን ነው የሚለው እና ወኔው ይሞታል። ወኔው ከሞተ ደግሞ ሰው መስራት አይችልም። ሰላም ሰላም፣ ጤና ይስጥልኝ። እንደምን ሰነበታችሁ? እንደምን አላችሁ? እንደምን ከረማችሁ? እኔ እግዚአብሔር ይመስገን በጣም ሰላም ነኝ። ሁላችሁም በያላችሁበት ሰላም እግዚአብሔር አይለየን። በያላችሁበት ዓለም ሁሉ ሰላማችሁ ይብዛልኝ። ይህ ሞዳን ቲዩብ ነው። ሞዳን ቲዩብ ስለ መልካምነት የምናወራበት ስለ መልካምነት የምንነጋገርበት ሚዲያ ነው። ሁላችንም ሰብስክራይብ እያደረግን ቤተሰብ እንሁን። ለዛሬ ይዤላችሁ የቀረብኩት የመልካምነት ጠቀሜታ የመጨረሻውን ክፍል ይሆናል። ይህም በወኔ የመምራትና የማስተዳደር አቅም ያጎናጽፋል። በወኔ የመምራትና የማስተዳደር አቅምን ያጎናጽፋል መልካም ማድረግ። ለዛሬ እዚህ ርዕስ ላይ እንቆያለን። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አብረን እንቆይ። ሞዳን ቲዩብን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሞዳን ቲዩብ። እሺ ተመልሻለሁ። እንግዲህ ዛሬ ይዤላችሁ የቀረብኩት በወኔ የመምራትና የማስተዳደር አቅምን መልካም ማድረግ ያሳድግልናል። ይህንን ስንል እንግዲህ ሁላችንም እንደምናውቀው መልካም የሰራ ሰው በማህበረሰቡ ዘንድ ተወዳጅ እንደሚሆን እሙን ነው፣ የታወቀ ነው። ነገር ግን ይህ ደግሞ የሚመጣው መልካም ከማድረግ የተነሳ ስለሆነ የትኛውም ስራ የሚሰራው በሞራል ነው። በነገራችን ላይ ወኔ ከሌለ ሞራል ከሌለ የትኛውም ስራ እንደው የተደፋ ውሃ እንኳን ቀና ማድረግ ሊከብደን ይችላል። ህፃናትን በታያቸው ብዙ ጊዜ ያው እኔ ህፃናት ደስ ስለሚሉኝ ነው። ህፃናትን በታያቸው የሆነ ነገር ስጠን፣ የሆነ ነገር አቀብለኝ ብትሉት ለጊዜው ሊነጫነጭ ይችላል። ጎበዝ አንበሳ፣ አንተ ከዚህ በላይም እኮ ትችላለህ፣ ጎበዝ 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 ብንለው ወኔው ይመጣል። የሚገርማችሁ የማይችለውን ነገር ሁሉ ይሞክራልና ስለዚህ ወኔ ከሌለው ሰው ስራ መስራት አይችልም። የትኛውንም ስራ መስራት አይችልም። ወኔ ደግሞ የሚመጣው መልካም ከማድረግ፣ ሰዎች መልካም ባደረግነው ፈንታ መልካም ምላሽ ሲሰጡን፣ መልካም አስተያየት ሲሰጡን የሌለ ወኔያችን ይመጣል እና በተለይ መምራት ማለት ደግሞ ሁሉን አንድ ላይ አስተባብሮ መምራት፣ ያለ ነቀፌታ፣ ያለ ችግር፣ ያለ ክፍተት ሁሉን አስተባብሮ መምራት በጣም ከባድ ነው። በነገራችን ላይ ያው ፖለቲካል ሳይንስ አሁን እንደምንረዳው አይደለም። ለብዙ ችግሮች መፍትሄ ማምጣት መቻል፣ ብዙ ክፍተቶችን እየሞሉ መሄድ መቻል ማለት ነው ፖለቲካል ሳይንስ። እንግዲህ የዘመናችን ፖለቲካል ሰዎች አይደነው የተረዱበትን መንገድ አላውቅም እንጂ ብዙ ችግሮችን አንዴ መፍታት መቻል፣ ብዙ ጸባዮችን፣ የተለያዩ ማንነቶችን አስተባብሮ መምራት መቻል ማለት ነው። የትልቅ ብቃት ነው። በነገራችን ላይ ከየትኛውም ሳይንስ በላይ ጉልበተኛ የሆነ ሳይንስ ነው። ከሰው ጋር መስራት ማለት ከባድ ነው በጣም። ይህ ደግሞ ወኔ ይፈልጋል። ይህ በጣም ትልቅ እና ሰፊ የሆነ ፖርሽን ወኔ እንደሚያስፈልገው ደግሞ አጠያያቂ አይደለም። ትንሹን ስራ ለመስራት ወኔ የሚያስፈልገን ከሆነ ይህንን ትልቅ የማስተባበር ክህሎት፣ ይህንን ትልቅ ሁሉን አስተባብሮ የመምራት ብቃት የሚያስፈልገው ክፍል ደግሞ ይህም እንግዲህ የመምራት አቅም፣ የማስተዳደር አቅም ወኔ በእጅጉ ያስፈልጋል። ይህ ወኔ የሚመጣው ደግሞ ከመልካምነት ነው። ሰው መልካም ካላደረገ ምንም ወኔ የለውም፣ ሞራሉ ይረበሻል። ከስንት በጣት የሚቆጠሩ ሰዎች ናቸው የሰው አስተያየት ምንም ሆነ ምን ስራቸውን ቢሰሩት። ስለዚህ
በጣም ወኔ የሚያስፈልገው ስራ ነው እና እንግዲህ በየትኛውም መንገድ መቼም ሰው ጦርነት እያካሄደ ወኔ አይኖረውም። ለወደፊት ራሱ እንደ ወኔ ቢኖረውም ለጊዜው በመድረክ ላይ ሊያስጨበጭብ ይችላል። ቢያሸንፍም ሰውን ቢገልም ለጊዜው አሸነፍኩ ብሎ ደስ ሊለው ይችላል። አፍተር ኦል ግን ህሊናው ሰላም የለውም፣ ጤንነት አይኖረውም። እንዲሁ የሰው ደም እንዳስጨነቀው ነው የሚኖረው እና ወኔ የሚመጣው ደግሞ መልካም ከማድረግ ነው። መልካም ያደረገ ሰው ኤቭሪዌር ቢሄድ በኮንፊደንስ ነው የሚናገረው። ውስጡ በሰላም ተሞልቶ ነው የሚናገረው። ከማንም ጋር ጥል አይኖረውም። ከማንም ጋር ክርክር አይኖረውም። ስራው ላይ ነው የሚያተኩረው። መልካም ያደረገ ሰው ሁልጊዜ ወኔው እንደተቀጣጠለ ነው። የሚከስምበት ጊዜ አይኖረውም። ወኔው ሁሌ እንደነቃ ነው የሚሆነው። ሁል ጊዜም ስራ ለመስራት የተጋ ነው የሚሆነው እና መቼም ቅድም እንዳልኩት እንግዲህ እያስረበሸ እየረበሸ ጦርነት እያካሄደ ደስ የሚለው ፊቱ በደስታ የሚፈካ ሰው የለም። ይከፋል። ምንም እንኳ ቢሆን ሰው ነንና ሰው ሰውን ሲገድል ሰላም አይሰማውም። አይደለም ሰው እንስሳትን እንኳን ስንገል ሌሎች ዱር አራዊትን እንኳን ስንገል እንዳው አዘኔታ ይሰማናል እና ወኔ ደግሞ ውስጣችን ሰላም ሲሆን ጤንነታችን የተሟላ ሲሆን ነው ወኔ የሚመጣው። የታመመ ሰው ወኔ አይኖረውም። አእምሯችንም ከታወቀ ወኔ የለንም። ሽምድምድ ነው የምንለው። ያው እንግዲህ የታመመ ሰው ታውቃላችሁ ወኔ የለውም። እንዳው እሰራለሁ ብዬ ነበረ ታመምኩ እኮ እኔማ በቃ ምን ተስፋ አለኝ ምናምን ነው የሚለው እና ወኔው ይሞታል። ወኔው ከሞተ ደግሞ ሰው መስራት አይችልም። ይህንን ወኔ የምንገነባው እንግዲህ መልካም በማድረግ ነው። መልካም ስናደርግ ከሰዎች ጥሩ አስተያየቶች ይመጡልናል። እነዚህ አስተያየቶች ደግሞ ለእኛ ቢልዲንግ ብሎክ ኦፍ ወኔ ማለት ነው። ማለት የወኔ መሰረት ናቸው። ወኔያችንን ከውስጥ ያነሳሳልናል። ማንም ሰው በጣም ጎበዝ በርታ፣ አንተ እኮ በዚህ ብትሰራ ውጤታማ ትሆናለህ፣ እንዲህ ብታደርግ እኮ ጥሩ ትሆናለህ ብሎ የሆነ ተስፋ የሚያጭር ነገር ከፊት ለፊት ቢናገሩ የትኛውም የተኛ ልብ የትኛውም የተኛ ወኔ ይነሳሳል እና እንግዲህ ማስተዳደርና የመምራት እነዚህን ሁሉ በስሩ ያካተተ ነው። የትኛውንም ኮንፍሊክት በአግባቡ ለመፍታት ፈቶ ለማስተዳደር፣ የትኛውንም ችግር ፈቶ ለየትኛውም ችግር መፍትሄ ማግኘት፣ ለየትኛውም ሰላም እጦት ሰላም እንዲመጣ ማድረግ፣ ለየትኛውም ሀገር የሚስማማ ለየትኛውም ወቅት የሚስማማ ቴክኖሎጂ መፈብረክ፣ አዲስ ሀሳቦችን ማመንጨት ወኔ ይጠይቃል፣ ሰላምን ይጠይቃል። ሰው ሰላም ከሌለው ጤንነት ከሌለው አይደለም ሀገርን ቀርቶ አይደለም አካባቢን አይደለም ቤተሰብን ራሱን መምራት አይችልም። ተስፋ ቆርጦ ወደ ሌላ ነው የሚሄደው እና ስለዚህ ወኔን የሚያመጣልን ደግሞ መልካም ማድረግ ነው እና መልካም ስናደርግ ወኔያችን በጣም ይነሳሳል። እንደው ተውት፣ መልካም ስታደርጉ የትኛውንም ነገር ተውት። መልካም ስታደርጉ ውስጣችሁ የሚሰማውን በዛ ባደረጋችሁት መልካም ነገር ሰዎች ሲጠቀሙ፣ እንስሳት ሲጠቀሙ፣ ሌሎች አካላት እጽዋት ሲጠቀሙ ምን ያህል ደስ እንደሚላችሁ። ለምሳሌ አንድን አትክልት ውሃ ጠጥታችሁ የአትክልት ሲያድግ ምን ያህል ውስጣችሁ ደስታ እንደሚሰማው ኢማጂን። አንድን ትውልድ አስተምራችሁ ከህፃንነት ጀምሮ አሁን መምህራን እኮ በጣም በወኔ ነው የሚኖሩት እውነት ለመናገር ለምን ትውልድን አፍርቻለሁ ብለው ስለሚያስቡ ትውልድን ስለሚያፈሩም ጭምር ማለት ነው። ሌሎችም ሀገርን ለምሳሌ ህንፃን የገነባ ሰው ወኔው ቀላል አይደለም። ይህንን ህንፃ እኮ እኔ ነኝ የገነባሁት ይላል። በቃ በውስጡ ያለው እርካታ አይደለም። ይህ የሚመጣው መልካም ከማድረግ ነው። ምንም እንኳን የትኛውን ነገር ስንሰራ ተከፍሎን ብንሰራ የሰራነው ነገር በትክክልና በእውነት ከሆነ ወኔያችንን ያቀጣጥለዋል። ስለዚህ በወኔ ለመምራት መልካም መሰረት ነው ማለት ነው። በወኔ ለማስተዳደር የትኛውንም ስራ አስተባብሮ ለመምራትና የትኛውንም ሳያስቀይሙ ስኬት የተሞላበት የአመራር ስርዓት ለመገንባት መልካምነት ያስፈልጋል እና መልካም ያደረጉ ሰዎች የተጠቀሙ ብዙ ናቸው እና መልካም የሚያደርግ ሰው የዚህ ሁሉ ሀብታት ምንጭ ነው የሚሆነው ማለት ነው። አስተባብሮ የመምራት ችግሮችን ሁሉ የመቅረፍ ለእያንዳንዱ ችግር መፍትሄ ማበጀት፣ ለእያንዳንዱ የሚያስፈልግ ነገር በወቅቱ የሚያስፈልግ ነገር ቴክኖሎጂ መፈበረክ መቻል፣ መፈበረክ እንኳን ባይቻል ሀሳቦችን ማመንጨት መቻል የመልካምነት ውጤት ነው እና መልካም የሚያደርግ ሰው የዚህ ሁሉ ጸጋ ሀብት ግምጃ ቤት ይሆናል ማለት ነው፣ ስቶር ይሆናል ማለት ነው እና አመራርነት የሚሰጣቸውን ፋይዳ የተወሰነ ጥቂት ማየት ብንሞክር፣ አንደኛ የማይለወጥ ማንነት እንዲኖረን ያደርጋል። ብዙ ሰው ሲመራ ብዙ አይነት ባህሪ ያላቸውን
ሰዎች ነው የሚመራው ወይም ተቋምም የሚመራው። ተቋሙ የተለያየ ባህሪ ሊኖረው ይችላል። አንዴ መውጣት አንዴ መውረድ ወይ ደግሞ የሆነ ትርፋማ ላይሆን ይችላል፣ ኪሳራ ሊገጥመው ይችላል። እነዚህን ሁሉ መውጣት መውረዶች ፌስ እያደረገ ነው የሚመራው። ወጥ ማንነትን ይፈልጋል የመምራት አቅም ማለት ነው። ይህንን ወጥ ማንነት የምናገኘው ደግሞ ከመልካምነት ነው። ሁሌም መልካም ስናደርግ ወጥ ማንነት ይኖረናል። ክፋት የሚባል ተንኮል የሚባል ንዴት የሚባል ብስጭት የሚባል በህይወታችን አይመጡም። ቻው እንላቸዋለን። አንዴ ስለ ሰላም ሰባኪዎች አንሆንም። አንዴ ስለ ጦርነት አንሰብክም። አንዴ ስለ የህዝብ ጠበቃ አንሆንም። አንዴ በህዝብ ላይ የምንዘምት ህዝብ አጥፊ አንሆንም። አንዴ ደግሞ ስለ ህዝብ ምን አገባኝ አንልም። አንዴ ደግሞ ህዝብን የወከለኝ ህዝብ ይመለከተዋል አንልም። ወጥ ማንነት ይኖረናል ማለት ነው። ለህዝብ ነው የቆምኩት ካል ለህዝብ መቆማችንን በስራም በተግባርም በአነጋገርም እንገልጣለን ማለት ነው። ስለዚህ ወጥ ማንነት እንዲኖረን መልካምነት መሰረት ነው የመጀመሪያው በዚህ ስር የምናየው ማለት ነው። ሁለተኛው እንግዲህ ሰዎችን የመረዳትና ስሜታቸውን የመረዳትና ችግራቸውን የመጋራት ኃይልና ብቃት እናዳብራለን መልካም ስናደርግ። በነገራችን ላይ ሰዎችን አይቶ መረዳት ይቻላል አይደለም? ሁላችሁም እስቲ ኮሜንት ላይ ጻፉልኝ። ሰዎችን ፊታቸውን አይቶ መረዳት ይቻላል ወይ? ከዚህ በፊትም እንግዲህ ተነጋግረናል። ፊታቸውን አይቶ ስሜታቸውን መረዳት ይቻላል ወይ የሚለውን ኮሜንት ላይ ጻፉልኝ። እኔ ግን ሙሉ በሙሉ ይቻላል። ሰው መልካምነት ውስጡ ካለ ሰዎችን እንዲህ ፊታቸውን አይተን ምን እንደቸገራቸው ኢቭን ማወቅ ሁሉ እንችላለን። የቸገረውን ነገር ከፊቱ መረዳት እንችላለን። ከዛ ነው ቀርበን ጠይቀን የሚያስፈልገውን ነገር ልናደርግለት የምንችለው። መልካምነት ካለ ነው ይህንን የምናደርገው። መልካምነት ከሌለ ግን የተበሳጨ ፊት፣ የተናደደ ፊት ሁሉ ማየት ያስጠላናል። መልካም ካሰብን ግን ውስጣችን መልካምነት ካለ ያ ሰው ምን እንደሆነ ምን እንደቸገረው ቀርበን እንጠይቃለን። ከዚያ በቀላሉ ወደ መፍትሄው መሄድ እንችላለን ማለት ነው። ይሄ ደግሞ አመራር ላይ ስንሆን ወይም ደግሞ የሆነ ማስተዳደር ቦታ ላይ ስንሆን በጣም ትልቅ ጠቀሜታ አለው። ሰራተኞችን ሁሉ በጊዜው ችግር ሳይፈጠርባቸው በጊዜው አንደርስታንድ እናደርጋቸዋለን፣ ወደ መፍትሄ እንወስዳቸዋለን፣ ስራቸውን በአግባቡ እንዲሰሩ ኢኒሼት እናደርጋቸዋለን ማለት ነው። ይሄ መልካምነት ይፈልጋል። መልካም ስንሆን ይሄ ይኖረናል ማለት ነው። ሰዎችን በቀላሉ ስሜታቸውን መረዳትና ስሜታቸውን መጋራት እንችላለን ማለት ነው። ይህ ከሆነ የምንመራው ተቋም ፍላጎቱ ወዲያ፣ የኛ ሀሳብ ወዲያ አይሆንም ማለት ነው። ተመሳሳይ ይሆናል። ለመስሪያ ቤቱ ወይም ደግሞ ለሀገሪቱ ወይም ለተቋሙ አቅም የሚሆን ሰራዊት እንፈጥራለን ማለት ነው። በአንድ ሀሳብ የሚያስብ አንድ መስመር የሚያስብ ተቋሙን ከፍ የሚያደርግ ትውልድን እንፈጥራለን፣ ሰራተኛን እንፈጥራለን፣ ሀገርን እንፈጥራለን ማለት ነው። ሌላው ጠቀሜታ ርህራሄ ይኖረናል መልካምነት ሲኖረን። አንዳንድ ጊዜ ስልጣን ብቻ ካለ ከባድ ነው። በነገራችን ላይ አንድ መምህር ያስተማሩኝ እድሜያቸው ረጅም ይሁንና ምን አሉ መሰላችሁ? የሰው ሰውነቱ የሚታወቀው የሰው ማንነቱ ክፉ ይሁን መልካም ይሁን ደግ ይሁን አረመኔ ይሁን ጨካኝ ይሁን ሩሩ ይሁን የሚታወቀው ስልጣንና ገንዘብ ሲያገኝ ነው አሉ። ልክ ነው እኮ ሰው ስልጣን ሲያገኝ ገንዘብ ሲያገኝ ማንነቱ ይገለጣል። እና ርህራሄ ከሌለ የመጨረሻ ጭካኔያችን የሚገለጠው ስልጣን ኃላፊነት ቦታ ስንቀመጥ ነው። ስልጣን ያለበት ቦታ ኃላፊነት ያለበት ቦታ ስንቀመጥ። መልካም ሰው በስልጣኑ ላይ ርህራሄነት ከጨመረበት ርህራሄ ካለው መልካም የሚያደርግ ሰው ርህራሄ አለው ባይ ኤኒ ሚንስ ማለት ነው። ስለዚህ ሰራተኞቹን ወይም ደግሞ እሱ የሚመራውን ክፍል ምን አይነት ችግር እንደገጠመው ምን ሊረዳው እንደሚችል ሁሉ አስቀድሞ ያስባል ማለት ነው። አስቀድሞ ርህራሄ ካለው ማለት ነው። እና በነገራችን ላይ በዓለማችን ላይ በጣም ክፋት ስለሰፈነ ነው፣ መልካምነት ስለሌለ ነው። ግማሹን ባሪያ፣ ግማሹን አለቃ፣ ግማሹን የበታች፣ ግማሹን የላይ የምናደርገው እንጂ የሰው ልጅ እኩል ነው ካልን ነጭና ጥቁርን በነገራችን ላይ እኩል አይደለም እኩል ነው የሚለውን ነገር በደንብ በሰፊው እናያለን፣ በምሳሌም ጭምር ማለት ነው። እና የሰው ልጅ እኩል አለመሆኑን ዓለም ራሷ ናት የፈጠረችው፣ እግዚአብሔር አይደለም። እግዚአብሔርማ እኩል እንደሆኑ ሁሉን ነገር አስተካክሎ ፈጥሯል። ዓለም ናት በተለይ ምዕራባውያን ናቸው የሰው ልጅ እኩል እንዳልሆነ ራሳቸው ናቸው የዘሩት። ራሳቸው የዘሩትን ዘር ነው አሁን እንነቅላለን ብለው በሌላ መንገድ የመጡትና የገቢ ማግኛ ምንጭ ያደረጉትና ርህራሄ ካለን የሰራተኛ መራብ ይመለከተናል። የሰራተኛ መዋረድ ዝቅ ማለት ይመለከተናል። የቆሸሸ ሲለብስ ይመለከተናል። ሲቸገር ይመለከተናል። ስሜቱ ሲቀያየር ይመለከተናል። አመራር ላይ ሆነን ማለት ነው። ስለዚህ ተቋሙን እንዳለ የምንመለከተው ነው የሚሆነው ርህራሄ ሲኖረን ማለት ነው። እና አሁን ይህ ባርነት የሚባለው ነገር ሁሉ የመጣው መልካምነት ከማጣት የተነሳ ስለሆነ በተለይ የቤት ሰራተኞች
ስራ ሲሰሩ እንደ ሰው የማይቆጥሯቸው አንዳንድ ሰዎች አሉ እና በጣም ያሳዝኑኛል። እንግዲህ የትኛውም ሰው ምንም የትኛውም ነገር እንደሚያስፈልገው እነዚያ ሰራተኞችም ያስፈልጋቸዋል። ኦንሊ ልዩነት አሰሪና ሰራተኛ ማለት ነው እንጂ ተመሳሳይ ነው። መልካምነት ካለ አሰሪው ሰራተኛው ደስ እንደሚለው አይነት እንደዛ መሆን እንችላለን እና በአጠቃላይ አንድ ሰው የአመራርነት ቦታ ሆኖ የኃላፊነት ቦታ ሆኖ መልካምን የሚያደርግ ከሆነ እድሜ ልኩን ሲመሰገን የሚኖር የአገልጋይነት ስብዕና የተላበሰ ሁሉን ለማገልገል የተጋ ይሆናል፣ ወኔው የተነሳሳ ይሆናል እና አራተኛው እንግዲህ አድሎ የሌለበትና ፍትሃዊ መሆንን ያጎናጽፈናል። በዚህ በአመራር ቦታ በኃላፊነት ቦታ ስንሆን መልካምነት ስንጨምርበት አድሎ የሌለበትና ፍትሃዊ የሰፈነበት አሰራር እንድንከተል ያደርገናል ማለት ነው። በዓለማችን በአድሏዊና በኢፍትሃዊ አሰራር ነው ብዙ ሀዘኖች፣ ብዙ ለቅሶዎች፣ ብዙ ችግሮች፣ ብዙ መጉላላቶች የሚፈጠሩት እና ብዙ ሀዘኖችን፣ ብዙ ችግሮችን፣ ብዙ መከራዎች፣ ብዙ የስራ አጥነትን ችግሮች የምንቀርፈው መልካም አመራርነት ሲኖረን ኃላፊነት የሚሰማው የአመራርና የማስተዳደር ስርዓት ሲኖረን ነው። ያ ነገር ሲኖር ዘመድ ፍለጋ በየጢሻው አንዞርም፣ የሆነ ጎሳና ብሔር ፍለጋ በየጢሻው አንዞርም፣ አሊያም ይህ ሙስና ወይም ጉቦ የሚባል ነገር መቀበል በህሊናችን አይመጣም፣ ስለ መልካምነት የምናስብ ከሆነ ማለት ነው። እና እነዚህ አድሎዎች ናቸው ዓለማችን ላይ ብዙ አለመስማማቶችን፣ ብዙ ችግሮችን፣ ብዙ እንቅፋቶችን፣ የብዙዎችን ሀዘንና መከራ ችግር የሚያበዛውና እነዚህን ጥቅሞች ለማግኘት መልካም ማድረግ ለሀገርም ለህዝብም ለትውልድም በዚህ ልክ የሚጠቅም ከሆነ ሁላችንም የሚከፈልበት ነገር አይደለም። መልካም ማድረግ ኮሚትመንት ብቻ ነው የሚጠይቀው፣ አቋም ነው የሚጠይቀው። እግዚአብሔርም የሚወደው ፈጣሪያችን አምላካችንም የሚወደው መንግስትም የሚወደው ትውልድም የሚወደው ሰማይ ምድሩም እንስሳትም ጭምር የሚወዱት ነገር መልካምነት ነው። በአጠቃላይ ይህንን አሁን እዚህ ጋር የዘረዘርኳቸውን የምናሟላ ከሆነ የትኛውም ሰው በሰላም ይኖራል። የትኛውም ሰው በልቶ ጠግቦ ሰርቶ ያድራል በሰላም ማለት ነው። አሁን በዓለም ላይ የሰላም እጦት፣ በሀገራችን ላይ የሰላም እጦት የመጣው እንደዚህ አይነት መልካምነት የተላበሱ አመራሮች ትንሽ ባለመኖራቸው ይመስለኛል። እና እንግዲህ ይህንን ሀሳብ ሼር እያደረጋችሁ ለወዳጅ ዘመዶቻችሁ እያደረሳችሁ በአመራር ላይ ያሉትን እንደዚህ አይነት ነገሮችን ቢያስቡ ወደፊት በደንብ የምንሰራውን ቢሆን ሀገራችንን፣ አካባቢያችንን፣ ማህበረሰባችንን በሰላምና በመልካምነት በማገልገል ትንሿን እድሜያችንን እንድናሳልፍ እንደው በራሴ በኩል ጥሬን አቀርባለሁ። በየዘርፉ መልካም እንድንሆን እግዚአብሔር ይርዳን። ይህ ሞዳን ቲዩብ ነው። ሞዳን ቲዩብ ስለ መልካም የምንነጋገርበት፣ ስለ መልካም ልምድ የምናጋራበት ሚዲያችን ነው። ሁላችንም ሰብስክራይብ፣ ሼር፣ ላይክ እያደረግን ኮሜንት እያደረግን ቻናሉን እንድናሳድገው በትህትና ጠይቃለሁ። በሚቀጥለው በሌላ ቪዲዮ እንገናኛለን። መልካምን ሰንበት፣ ቸር ያቆየን። መልካም ጊዜ